السلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የሃሩን ቲዩብ ታዳሚያን ከወደ ሳውዲ አረቢያ ያገኘነውን ዜና እናካፍላለን። በትላንትናው ዕለት የሳውዲ መንግስት የመኖሪያና የሥራ ፍቃድ የሌላቸው ህገወጥ ነዋሪዎች በ90 ቀናት ውስጥ የሳውዲ ምድር ለቀው እንዲወጡ ማሳሰቡ ተሰማ። የሀገር ውስጥ ጉዳይ ሚኒስትር ቃል አቀባይ ብርጋዴር ጄኔራል መንሱር አልቱርኪ ከሰራተኛ ሚኒስትርና ከድንበር አስከባሪ ተወካይ ጋር በመሆን በጋራ በሰጡት ጋዜጣዊ መግለጫ እንደተናገሩት እነሆ የሥራና የመኖሪያ ፍቃድ የሌላቸው ህገወጥ የውጭ ዜጎች በሙሉ የሳውዲ መሬት ለቀው እንዲወጡ 90 ቀናትን ሰጥተናል። ምንም ህጋዊ ሰነድ የሌላቸውና በሐጅ ላይ ህግ የተላለፉ በአቅራቢያቸው ወደሚገኝ የውጭ ዜጎች ጉዳይ ጽህፈት ቤት በመገኘት አስፈላጊውን ፎርማሊቲ በማሟላት ጉዳያቸውን ማስፈጸም ይኖርባቸዋል ያሉ ሲሆን 19 የመንግስት መስሪያ ቤቶች በህገወጥ ነዋሪዎች ላይ በሚካሄደው ዘመቻ ላይ እንደሚሳተፉም ገልጸዋል። አንድ የሀገር ውስጥ ጉዳይ ሚኒስትር ተወካይም ህጋዊ ነዋሪዎችና የሀገሬው ሰዎች ህገወጥ ሰራተኛ እንዳይቀጥሩ እንዳያስጠጉ ያሳሰበ ሲሆን ይህ አይነት ሁኔታ ሲገጥማቸው በአስቸኳይ ለሚመለከተው የመንግስት አካላት እንዲያሳውቁ ጥሪ አድርጓል። በተያያዘ ዜና የሳውዲ ድንበር ጠባቂ ጦር ሰራዊት ተወካይ የጥበቃ አባላቱ በሺዎች የሚቆጠሩ ህገወጥ ድንበር አቋራጮችን በየጊዜው ያዙ በየብስና በባህር መጓጓዣዎች ወደ መጡበት ሀገር እንደሚመልሷቸው ተናግሯል። የሰራተኞች ሚኒስቴር በበኩሉ ባለፈው አመት በ2016 ብቻ ከስራ ቦታ የጠፉ ሰራተኞች ቁጥር 286,000 እንደሆነና ከነኚህ መካከል 45,000ዎቹ የመኖሪያ ቤት ሰራተኞች የነበሩ ሴቶች እንደሆኑ ገልጸዋል። በሳውዲ አረቢያ የሚኖሩ ህገወጥ ስደተኞች ቁጥር በመቶ ሺዎች የሚቆጠር ሲሆን ከነኚህ መካከል በስራ ቪዛ በሐጅና ዑምራ የገቡ ይገኙበታል። ጦርነትን፣ ግፍና እንግልትን ሽሽት ባህር አቋርጠው ወደ ሳውዲ የገቡ ሶማሊያውያን፣ ኢትዮጵያውያንና የሀገራችን ዜጎችም በሺዎች ይቆጠራሉ። በመጨረሻም ሳንጠቅስ የማናልፈው ጉዳይ ይህ የ90 ቀናት ቆይታ በምንም አይነት ሁኔታ ህገወጥ ነዋሪዎችን ወደ ህጋዊነት የሚለውጥ ህግ ወይም ቀራር ያልያዘ መሆኑን ነው። በዚህ 90 ቀናት የተሰጠው አማራጭ እድል በህገወጥነት ምክንያት ቀደም ሲል በአገሪቱ ህግ መሰረት የተበየነውን መቀጮ ብቻ ማለትም በስማ ወይም አሻራ መስጠት ከዚያም ወደ ሳውዲ ዳግም እንዳይገቡ መታገድን የሚነሳ እንደሆነ ወገኖቻችን እንዲገነዘቡ ለማሳሰብ እንወዳለን። ሃሩን ቲዩብ ተጨማሪ መረጃዎችን ሲያገኝ ይዞላችሁ የሚቀርብ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።